ሰላም ጤና ይስጥልኝ። እንዴት ናችሁ? ይሄ ቪዲዮ ለፕሮፐርቲ ለምታቀርቡ ሰዎች ነው። አጠር አድርጌ ነው ይህንን ቪዲዮ ለመስራት እየሞከርኩ ያለሁት። ፕላትፎርሙ በዋናነት ሀሳቡ ምንድነው? ቤት ገዢዎችን እና ቤት ሻጮችን፣ አከራዮችን እና ተከራዮችን ማገናኘት ነው ማለት ነው። ዋናው ሀሳብ ይሄ ነው። በዛ ውስጥ ደግሞ እንደ ደላላ ሆነው እንደ ኤጀንት ሆነው መስራት ለሚፈልጉ ሰዎች የስራ እድል የሚፈጥር ነው። ፖስት በተደረገ ቁጥር ሰዎች ያዩታል። ሰዎች ባዩ ቁጥር ደግሞ በእይታው መጠን ገንዘብ ይሰራል ማለት ነው። ስለዚህ ይህንን ስራ ለመስራት ለምትፈልጉ ሰዎች ብቻ ነው ይሄ ቪዲዮ። ፕላትፎርሙ በሁለት አይነት መንገድ ነው ያለው። አንደኛው በዌብ አፕ አለ፣ ሁለተኛው ደግሞ በቴሌግራም ቦት አለ ማለት ነው። እኔ አሁን በሁለቱም ላሳያችሁ። ቴሌግራም ላይ ትሄዱና አይሄት ስሙ አይሄት መንደር ነው የሚባለው። አይሄት መንደር ብላችሁ ሰርች ስታደርጉ ቦቱ በዚህ አይነት መልኩ ይመጣል። እሱን ክሊክ እናደርጋለን። እዚህ ጋር እናንተ ጋር ስታርት የሚል አለ። እሱን ክሊክ እናደርጋለን። በዚህ መልኩ ይጀምርልናል። ኦፕን የምትለውን ክሊክ እናደርጋታለን። እሱን ክሊክ ስናደርግ አፕሊኬሽኑን ይከፍትልናል ማለት ነው። በዚህ መልኩ ነው የሚሆነው አፕሊኬሽኑ። እናንተ ጋር በስልክ ለምትጠቀሙ በዚህ መልኩ አፕሊኬሽኑን ይመስላል። እዚህ ጋር የምናየው ምንድን ነው? እንዴት እንደምትመዘገቡ፣ እንዴት ዶክሜንት እንደምትልኩ፣ እንዴት ቬሪፋይድ እንደምትሆኑ፣ እንዴት ፖስት እንደምታደርጉ፣ እንዴት የተሰራውን ገንዘብ ማየት እንደምችሉ፣ የተሰራውን ገንዘብ እንዴት ማውጣት እንደምችሉ፣ ምን ያክል እይታ እያንዳንዱ ፖስት እንዳገኘን እያንዳንዱን ቶሎ ቶሎ ለማየት እንሞክራለን ማለት ነው። መጀመሪያ የምትመዘገቡበትን ቦታ ነው የማሳያችሁ። እችኛዋን ሃምበርገሯን ክሊክ እናደርጋታለን። ሳይን አፕ የሚላለን እሱን ክሊክ ስታደርጉ በዚህ መልኩ ፎርም ይመጣል ማለት ነው። እናንተ እዚህ ጋር ስማችሁን ታስገባላችሁ። ቀጥሎ ላስት ኔም አለ፣ አባታችሁን ስም፣ ኢሜይል፣ ፎን ነምበር። ከዛ እዚች ጋር መምረጥ ያለባችሁ ፕሮፐርቲ ፕሮቫይደር የሚለውን የአካውንት አይነት ነው። ይሄ አካውንት ታይፕ ነው። እሱን ሴሌክት ታደርጋላችሁ። ከዛ በኋላ ፓስወርድ አስገብታችሁ ኮንፊርም አድርጋችሁ አይ አግሪ ብላችሁ ሬጂስተር ትላላችሁ። አለቀ ማለት ነው። አንዴ ሬጂስተር ስታደርጉ ቀጥታ ዳታችሁ ይላካል ማለት ነው። ከዚህ በኋላ በመቀጠል ምንድን ነው የምታደርጉት? አንዴ ይህንን ከተመዘገባችሁ በኋላ ወደ አካውንታችሁ ወደ ዳሽቦርዳችሁ ቅድም እንዳልኳችሁ እያንዳንዱ ፕሮሰስ የምናይበት ቦታ ነው የምንሄደው ማለት ነው። አሁን እስቲ ወደ ተከፈተው አካውንት ገብተን እዚህ ጋር ሳምፕል የተከፈተ ሳምፕል አካውንት አለ። ወደ እሱ ሎጊን አድርገን ይኸው ቅድም እዚህ ጋር ነበረ የተመዘገባችሁት። ቀጥሎ ደግሞ እዚህ ጋር ነው ሳይን የምታደርጉት። ሌላ ጊዜ ሳይን አውት አድርጋችሁ ስትወጡ ማለት ነው። ፓስወርድ አለ። ፓስወርድ ስታስገቡ ስትመዘገቡ ከ8 በላይ መሆን አለበት። በጣም ጠንካራ መሆን አለበት። ዘን ሎጊን ትላላችሁ ማለት ነው። ኢሚዲየትሊ ሎጊን ያስደርጋችኋል። ይኸው በዚህ መልኩ ሎጊን አድርጋችኋል። አሁንም እዚህ ጋር መጥታችሁ ሃምበርገሯን ክሊክ ስታደርጉ ይኸው አካውንታችሁ ፎቶችሁ ይኖራል። ፎቶ አካውንት በኋላ ላይ ፕሮፋይል ላይ ገብታችሁ እንዴት እንደምታስገቡ ምን ያለን እዚህ ጋር ስማችሁ አለ፣ ኢሜይል አለ፣ በዚህ መልኩ አለ ማለት ነው። ይሄንን ክሊክ ስታደርጉ ዳሽቦርድ የሚል አለ፣ ሎጋውት አለ። ዳሽቦርድ ጋር ክሊክ አድርገን እንሄዳለን። ይሄ አሁን ቬሪፋይድ የሆነ አካውንት ነው፣ ቬሪፋይድ የሆነ ፕሮፐርቲ ፕሮቫይደር ነው ማለት ነው። እናንተ ቬሪፋይድ ለመሆን ኬዋይሲ ዶክሜንት አፕሎድ ማድረግ አለባችሁ። ኬዋይሲ ዶክሜንት ምንድን ነው? የእናንተ አይዲ ሊሆን ይችላል፣ ድራይቨር ላይሰንስ ሊሆን ይችላል፣ መንጃ ፍቃድ፣ ፓስፖርት ሊሆን ይችላል፣ የመኖሪያ ምናምን ዶክሜንቶች አሉ። እነሱን ስታስገቡ ቬሪፋይድ ትሆናላችሁ ማለት ነው። ቬሪፋይድ ስትሆኑ የሚጠቅማችሁ ነገር በጣም ትልቅ ነገር አለ። አንደኛ ክሬዲቢሊቲ እንዲኖር ያደርግላችኋል። ምክንያቱም ቬሪፋይ ስትሆኑ እኛ ዳታችሁን አይተን እነዚህ ሰዎች በትክክል መስራት የሚችሉ ሰዎች ናቸው፣ ደላሎች ወይም ፕሮቫይደሮች ናቸው ብለን ነው ይህንን ቤት ለሚከራዩ ለሚገዙ ሰዎች የምናስተዋውቅላችሁ ማለት ነው። ሰው አመኔታ ጥሎ እናንተን አምኖ ቀጥታ ደውሎ እንዲያናገራችሁ እድል ይከፍታል ማለት ነው። ቬሪፋይድ ካልሆናችሁ ደግሞ ያው ሰው ሊጠራጠር ስለሚችል ማለት ነው። ቬሪፋይድ የሆነውን ሰው እንዴት ነው ማየት የሚቻለው የሚለው ጥያቄ ካለ እዚህ ጋር እንደ ዩዘር አንድ ሰው ይገባና ፕሮፐርቲ ጋር ለምሳሌ አሁን የእናንተ ቢሆን ኖሮ ይሄ የእናንተ ፕሮፐርቲ ነው የእናንተ ብትሆን ኖሮ ፋይናል ቴስት፣ ይሄ አሁን ለቴስት የገቡ ናቸው። አንዱን ክሊክ አድርጌ ላሳያችሁ። አሁን ይሄ ፎር ሴል የሚል አለ። አሁን ይሄ እኔ ፎር ሴል የሚለው ጋር ስለገባሁኝ ነው። ለሬንትም አለ ማለት ነው። ተመሳሳይ ናቸው፣ ታይፓችሁ ይለያያል። እዚህ ጋር ዲስካውንት ይኖራል ምናምን። አንዱን ክሊክ አድርጌ ብገባ በዚህ መልኩ ይቀመጥላችኋል። እናንተ አሁን እናያለን። ፎቶ ስታስገቡ በዚህ መልኩ ይቀመጣል። ስንት ሰው አየ የሚለው በዚህ መልኩ አለ። ስንት ሰው ደውለ አሁን እናንተ ጋር ሰው ደውሎ ካናገረ እዚህ ጋር ይመዘግባል ማለት ነው። 10 ሰው ከሆነ 10 ሰው፣ 15 ሰው ከሆነ 15 ሰው ደውሎ አናግሯል ብሎ ያስቀምጣል። ያየውንም ሰው በዚህ መልኩ በቁጥር ያስቀምጥላችኋል ማለት ነው። ሰው እንደዚህ ባየ ቁጥር እናንተ በየእይታው ገንዘብ ትሰራላችሁ በዶላር ማለት ነው። ያው ዶላር ወደ ብር ተቀይሮ እንደዛ ነው። ሊስቱን ዲቴል እንደዚህ ነው የሚያየው። እናንተ እዛ የምታስገቡት ቤታችሁ በዚህ መልኩ ይቀመጥላችኋል ለሚያዩ ሰዎች ማለት ነው። ቬሪፋይድ ስትሆኑ በዚህ መልኩ ነው የሚቀመጥላችሁ። አያችኋታችን ቬሪፋይድ የምትለው ሰው ይህንን ሲያይ በቃ ይሄ ምርጥ አሪፍ ስራ ነው የሚሰራው ታማኝ ነው ብሎ ቀጥታ ይችን ስልክ ክሊክ አድርጎ ይደውልላችኋል ማለት ነው። ለዛ ነው የሚጠቅመው። አሁን ያንን ቬሪፊኬሽን ስቴፕ አብረን እናያለን። አንዴ ዳሽቦርዱ ጋር ከገባችሁ በኋላ አሁንም እቺን ሃምበርገር ሰን ክሊክ አድርጋችሁ ኬዋይሲ ኤንድ ቬሪፊኬሽን የሚላለ እሱን ክሊክ ታደርጋላችሁ። ይሄ ኦልሬዲ ይሄው አፕሩቭድ የሆነ ፕሮቫይደር ነው። እንደዚህ አፕሩቭ ለመሆን እናንተ ምን ታደርጋላችሁ? ቀጥታ
አፕሎድ ዶክሜንት የሚል አለ። ይህንን ክሊክ አድርጋችሁ ነው የምታስገቡት። ስታስገቡ ቶታል ነምበር ያስቀምጣል። አፕሩቭ ከተደረገ ምን ያክል አፕሩቭ ተደረገ፣ እናንተ አፕሎድ ካደረጋችሁት ዶክሜንት ውስጥ ስንቱ አፕሩቭ ለመሆን ምንድነው ዌይቲንግ ስቴት ላይ አለ፣ ፔንዲንግ ላይ፣ ስንቱ ደግሞ አይሆንም ተብሎ ተመለሰ ሪጀክትድ ላይ፣ እንደዚህ በቁጥር ይቀመጥላችኋል ማለት ነው። የዶክሜንት አይነቶች ደግሞ ከስራ አለ። ለምሳሌ አይዲ ሊሆን ይችላል፣ ፕሩፍ ኦፍ አድሬስ ሊሆን ይችላል፣ ቢዝነስ ላይሰንስ ሊሆን ይችላል። ታይፖች አሉ። ስታስገቡ እነሱን ትመርጣላችሁ ማለት ነው። አሁን እንዴት እንደምታስገቡ ያለ ይህንን ክሊክ እናደርጋለን። ክሊክ ስታደርጉ በዚህ መልኩ ወደታች ወርዳችሁ አፕሎድ የምታደርጉበት ሴክሽን እዚህ ጋር አለላችሁ ማለት ነው። እዚህ ጋር ዶክሜንት ታይፕ ሴሌክት እናደርጋለን። ፓስፖርት ከሆነ ፓስፖርት፣ ፕሩፍ ኦፍ አድሬስ ከሆነ ይህንን፣ ላይሰንስ ከሆነ ያለ ይላል ማለት ነው። ክሊክ አድርጋችሁ የፈለጋችሁትን ቢያንስ 3 ነው መላክ ያለባችሁ፣ ወይ 2 ወይ ከዛ በላይ ማለት ነው። ሴሌክት አድርጋችሁ በኋላ እዚህ ጋር መታችሁ የምታስገቡትን ዶክሜንት አይነት ትመርጣላችሁ ማለት ነው። ይኸው ዶክሜንት አይነት መረጥኩለት። ከዛ በኋላ አፕሎድ ትላላችሁ። ዶክሜንት ታይፑ እዚህ ጋር ይኸው ፒዲኤፍ ሊሆን ይችላል፣ ጄፒጂ፣ ፒኤንጂ፣ ኢሜጅ ሊሆን ይችላል ማለት ነው። ማክሲመም ሳይዙ ከ10 ሜጋባይት ነው ለሌላለት ፎርጅ። ከዛ በኋላ አንዴ አፕሎድ ስታደርጉ በዚህ መልኩ ኬዋይሲ ቬሪፊኬሽን ቴብል ላይ ያስቀመጣችሁት የላካችሁት ዶክሜንት አይነት ይቀመጣል። ስታተሱን አፕሎድ ተደርጓል አልተደረገም የሚለው ይኸው ሪጀክት የተደረጋለ፣ አፕሎድ የተደረጋለ። ሪጀክት የተደረገውን ደግሞ ዲሊትም ማድረግ ትችላላችሁ። ዲሊት መደረግ ይችላል። ይሄው ይሄን አሁን ዲሊት የሚለውን ብትነኩት ቀጥታ ዲሊት ያስደርግላችኋል ማለት ነው። አንዴ ዲሊት ካደረጋችሁ በኋላ ሪ አፕሎድ ማድረግ ትችላላችሁ። ዲሊት ሲደረግ ኖት ይቀመጣል። አድሚኖች የኛ ሰዎች ዲሊት ሲያደርጉ ወይም ሪጀክት ሲያደርጉ በዚህ ምክንያት ነው ሪጀክት የተደረገው፣ ስለዚህ ይህን አስተካክል ተብሎ ይላክላችኋል። ይኸው እዚህ ጋር ይሄ ቴስቲንግ ይላል። እዚህ ጋር ይቀመጣል ምክንያቱ የተመለሰበት ምክንያት። ስለዚህ ዲሊት አድርጋችሁ እንደገና ቅድም እንዳልኳችሁ ሄዳችሁ አፕሎድ ታደርጋላችሁ ማለት ነው። እዚህ ኬዋይሲ በዚህ መልኩ ጨርሰናል። ሌላኛው ደግሞ ፕሮፐርቲ እንዴት ክሬት ማድረግ እንደሚችሉ ነው፣ እንዴት ፖስት ማድረግ እንደሚችሉ ነው። አሁንም አምበርገር ዋንሳን ክሊክ እናደርጋለን። ፕሮፐርቲ ማኔጅመንት ክሊክ እናደርጋለን። አድ ኒው ፕሮፐርቲ የሚላለ አድ ኒው ፕሮፐርቲ ክሊክ ስታደርጉ እዚህ ጋር የእናንተን ፕሮፐርቲ አፕሎድ የምታደርጉበት ኦፕሽን ይመጣላችኋል ማለት ነው። እያንዳንዱ ትሞሉታላችሁ። እዚህ ጋር ታይትል፣ እዚህ ጋር የቤታችሁን አይነት ፕሮፐርቲ ታይፕ ሆቴል ነው፣ ገስት ሃውስ ነው፣ ኢንዱስትሪያል ነው፣ ኮሜርሻል ነው፣ ላንድ ነው ታይፕ አለ። በእናንተ ታይፕ የሚሄደውን ትመርጣላችሁ። እዚህ ውስጥ እናንተ የምትፈልጉት ታይፕ ከሌለ እታች መታችሁ አዘር የሚላል እታች መታችሁ አሳያችሁ አዘር ምትላለች። እሷን ክሊክ አድርጋችሁ መሄድ ትችላላችሁ። ዲስክሪፕሽን ካስፈለገ ዲስክሪፕሽን ታስገባላችሁ። እነዚህ አሁን ይሄ ስታር ያለበት ሁሉም ግዴታ እናንተ ማስገባት ያለባቸው ቦታዎች ናቸው። ይሄው ኮምፕሊት ሪኳየርድ ፊልድስ ነው የሚለው እያንዳንዱ ፊልድ ማስገባት አለባችሁ እነዚህ ማለት ነው። ዲስክሪፕሽን ታስገባላችሁ። ከዛ በኋላ ዋጋ ታስገባላችሁ። ከረንሲ ኢትዮጵያ ከሆነ ኢትዮጵያ ብር፣ በዶላር ከሆነ ፈልጋችሁ ዶላር፣ የሌላ ሀገር ከረንሲ ከሆነ እንደዛው ትመርጡለትና ለኪራይ ነው ወይስ ለሴልስ ነው ወይ ለሴል ለመሸጥ ነው የሚለውን ሴሌክት ካደረጋችሁ በኋላ ኔክስት ትላላችሁ። እየመረጠን እንሂድ። ለምሳሌ ይሄ ሳምፕል ነው። እሺ በዚህ መልኩ እንሂድ። ዝም ብዬ ሆቴል ልበል። ዲስክሪፕሽን እንደዚህ ልሂድ። ፕራይስ 5555 ከረንሲ ኢትዮጵያ ፎር ሴል ኔክስት። እዛ እንደየ ሴሌክት እንዳደረጋችሁት የፕሮፐርቲ ታይፕ ያስመርጣችኋል እነዚህ ነገሮች ማለት ነው። እነዚህ ተሞሉለታላችሁ። ለምሳሌ ቤድሩም 3 ካለኝ 3፣ ባዝሩም 2 ካለኝ 2። ኤሪያው ስንት ነው? 300 ስኩዌር ሜትር እንበለው። ፓርኪንግ ካለው ከሌለው የለውም፣ ካለው አለው። አሁን እነዚህ ስታር ምልክቶች ግዴታ እናንተ መሙላት ያለባቸው ናቸው። እነዚህ ስታር የሌለባቸው ማለት ትችላላችሁ፣ ግን ብትሞሉ ለሚመለከቱ ሰዎች በጣም ኢንፎርማቲቭ ስለሚሆን ልታስገቡ ሪኮመንድ ይደረጋል። ፓርኪንግ ቦታ አለ የለም ከሌለ ማለት ነው። ከዛ ቢውልድ የተደረገበት ቤቱ የተሰራበት ጊዜ ማለት ነው። እዚህ ጋር ጊዜ እናስቀምጥለታለን። ፍሎር ካለ ፍሎር ነምበር እናስገባለን፣ ከሌለ ማለት ነው ቶታሉንም እንደዛ። ከዛ ይሄ የቤቱ ሁኔታ ያለቀ ነው፣ ሙሉ ያለቀ ነው፣ ያላለቀ ነው፣ በግማሽ ያለቀ ነው የሚለው ማለት ነው። እዚህ ጋር ሴሌክት እናደርጋለን። አላለቀም ልበል፣ ኔክስት እንላለን። እዚህ ጋር ቤት ውስጥ የሚገኙ ነገሮች ለምሳሌ ኤር ኮንዲሽን፣ ባካፕ ጄኔሬተር አለው፣ ቢዝነስ ሴንተር አለው፣ ሲሲቲቪ አለው ወይ ምናምን የሚሉ አሉ። ካለ ከዚህ ውስጥ እናንተ ቤት ያሉ ነገሮች ካሉ ሴሌክት እያደረጋችሁ ትሄዳላችሁ፣ ከሌለ ታርፋላችሁ ማለት ነው። እና ይቅርታ፣ ከዛ በላይ በኩል ደግሞ ሎኬሽን ግዴታ ነው። እዚህ ጋር እናንተ ምንም አይነት የምትመርጡት ሎኬሽን እዚህ ጋር የምታስገቡት ነገር የለም። ቀጥታ ዩዝ ከረንት ሎኬሽን የሚላለ ይህንን ክሊክ ካደረጋችሁ ኢሚዲየትሊ አሁን እናንተ ያላችሁበትን ቦታ ነው ወስዶ እዚህ ጋር የሚከትላችሁ። እናንተ አሁን ሳይት ከሄዳችሁ የዛን እዛው ሳይት ሆናችሁ ያንን ሳይት ላይ ያለውን ቤት ለመመስገብ ከሆነ ቀጥታ እችን ክሊክ አድርጋችሁ ያንን የሳይቱን ቦታ መመስገብ ትችላላችሁ። አለበለዚያ ግን ቤት ሆናችሁ ሌላ መኪና ውስጥ ሆናችሁ የዛን ሳይት ቤት ለማስገባት ከፈልጋችሁ እታች ወርዳችሁ ማፑ ላይ ትፈልጋላችሁ። እዚህ ጋር ማፑን ዙም ኢን ዙም አውት እያደረጋችሁ የምትፈልጉበት ቦታ ላይ ሄዳችሁ ታስገባላችሁ። ይሄ የተደረገበት ምክንያት ምንድን ነው? አንደኛ እናንተ ማኑዋሊ ይሄ አሁን በእጅ የሚገባ ከሆነ ሰዎች ሰርች ሲያደርጉት እናንተ የጻፋችሁት ስፔሊንግ እና ሰው ደግሞ ሰርች የሚያደርግበት ስፔሊንግ
ስለማይገናኝ ላይገናኝ ስለሚችል ሰውን ግራ እንዳያጋባው ሲስተሙንም አቢዩዝ እንዳያደርግ ለመጠበቅም ጭምር ነው። እችኛዋ ምናልባት ዝገት ልትሆን ትችላለች ለእናንተ። ይህንን ነገር አጥርታችሁ ማስገባታችሁን እርግጠኞች መሆን አለባችሁ ማለት ነው። ዋንስ ይህንን ካስገባችሁ በኋላ አሁን ለምሳሌ ጉለሌ ነው የሚለው አይተልጭ እሺ፣ ነፋሱን ውሰድ ክሊክ አደረኩኝ። ያው እንዳለ ካንትሪ ይወስድልኛል፣ ሲቲ ይወስድልኛል፣ ሰብ ሲቲ ጉለሌ ይወስድልኛል፣ ላቲቲዩድ ምናምን ያስገባል። ይህን አንዴ ሴሌክት ካደረጋችሁ በኋላ ቀጥታ ኔክስት እንላለን። ይሄ የመጨረሻው ስቴፕ ነው፣ አራተኛው ስቴፕ ነው። ሚዲያ እና ሪቪው የምናስገባበት ነው። ሚዲያ እና ሪቪው ያስገባነው ዳታ የምናይበት ነው። እዚህ ጋር እችኛዋ የመጀመሪያው ስቴፕ ታምብኔል የምናስገባበት። ያ ማለት ትልቁ ፎቶ ሰው የሚያይበት። ለምሳሌ ዩቲዩብ ላይ ታምብኔል አለ አይደለም? እንደዛው ትልቁ ፎቶ ሰው መጀመሪያ ላይ የሚያየውን ፎቶ እዚህ ጋር እናስገባለታለን ማለት ነው። በጣም ታምራል። ከዛ ይሄ ካልተመቻችሁ ደግሞ ሪሙቭ የሚለውን በተን ክሊክ ስታደርጉ ያጠፋላችኋል። ዘን ድጋሚ ደግሞ ሴሌክት ማድረግ ትችላላችሁ ማለት ነው። ሶሪ ድጋሚ እዚህ ጋር ማስገባት ትችላላችሁ። ይሄ ሁለተኛው ደግሞ ፎቶ ጋላሪ ነው። ይሄ ታምብኔል ነው፣ ይሄ ደግሞ ጋላሪ ነው። 2 3 4 5 6 እስከ 10 መሄድ ትችላላችሁ። ይሄው ቶታሉ 10 ነው። ከዚህ ጋር ከታምብኔሉ ጋር ድምር ነው ይሄ 10። እስከ 10 ፎቶ መጫን ትችላላችሁ ማለት ነው። እዚህ ጋር 10 ፎቶ ሴሌክት አድርጋችሁ የምትፈልጉትን ማስገባት ትችላላችሁ። 7 ገብቷል ይለኛል። ካልተመቻችሁ ሪሙቭ እያደረጋችሁ እንደገና መጫን ትችላላችሁ። ዋንስ ይሄንን ካረጋገጣችሁ በኋላ ሪቪው ላይ መታችሁ ምን እንደገባ ምናምን ታያላችሁ ማለት ነው። ይሄንን ካረጋገጣችሁ በኋላ ቀጥታ ክሬት ሊስቲንግ የሚለውን ክሊክ ስታደርጉት ኢሚዲየትሊ ክሬት ይደረግላችኋል ማለት ነው። አንድ ይሄ ክሬት ከተደረገ በኋላ እንደገና እዚህ ጋር ክሬት ማድረግ ትችላላችሁ፣ ወይም ደግሞ ወደ ፕሮፐርቲያችሁ ክሬት ወደ ተደረጉ ፕሮፐርቲዎች መሄድ ትችላላችሁ ማለት ነው። አሁን ወደዛ ሄደን ማየት እንችላለን። አይዘር በዚህ መልክ ይሄን ነክተ ነው፣ ካልሆነ ደግሞ እዚህ ጋር መጣችሁ አሁንም ፕሮፐርቲ ማኔጅመንት ላይ ማይ ፕሮፐርቲስ የሚል አለ። እዚህ ጋር የሚቀመጠው ማለት ፕሮፐርቲ ነው። እናንተ ሁሌ ፖስት ስታደርጉ ፖስት የተደረጉ ሊስቲንጎች የእናንተ ፕሮፐርቲዎች እዚህ ውስጥ የሚከማቹት ማለት ነው። እዚህ ጋር ክሊክ ስታደርጉ ሙሉ ፖስት ያደረጋችሁትን ታገኛላችሁ ማለት ነው። እዚህ ጋር ስትመጡ በዚህ መልኩ በቴብል መልክ አለላችሁ። አክቲቭ የሆነው ፔንዲንግ የሆነው ዋጋው አለ፣ ምንም እንዳያስገባችሁ ምንድን ነው ኤሪያው አለ ምናምን፣ ያ ስኩዌር ሜትሩ አለ ምናምን እንደዛ። ስንት ሰው አየው፣ ስንት ሰው ደወለ የሚሉትን ቼክ ታደርጋላችሁ። ኤዲት ማድረግ ከፈለጋችሁም እዛው እችኛዋን ኤዲት የምትላን ክሊክ ስታደርጉ ወደ ቅድሙ ቦታ ይወስዳችሁና ኤዲት ታደርጋላችሁ። እዛው ሲጨርሱ ሴቭ ታደርጋላችሁ። ፕሮሰሱን የቀደሙ ፕሮሰስ ሄዳችሁ ዘን ይሄ እችኛዋ ምንድን ነች? ይሄ ለኪራይ ሲሆን ኦኩፓይድ እና ማርክ አቬይላብል የሚል ይመጣላችኋል እና ለሽያጭ ሆነ ደግሞ በዚህ መልኩ ሶልድ የሚል ይመጣላችኋል ማለት ነው። ይሄ ለምንድነው የሚያገለግለው? ማኑዋሊ ሰዎች ይህንን እዚህ ኦንላይን አይተው እናንተ ጋር በአካል ሄደው ገንዘቡን ከፍለው ጨርሰው ከመጡ ይሄ እስካሁን አይቀየርም። እናንተ ያንን ቤት ከተሸጠ ወይም ከተከራየ ምንድነው የምታደርጉት? ይሄ ተሽጧል ብላችሁ ክሊክ ስታደርጉ ኢሚዲየትሊ ተሽጧል ብሎ ይወስደዋል ማለት ነው። ሴቭ ያደርገዋል። የሚከራይ ከሆነ ደግሞ ይህንን ኦኩፓይ የሚለውን ክሊክ ስታደርጉ ኦኩፓይድ ብሎ ስታተሱን ይቀይረዋል፣ ተከራይቷል ይላል ማለት ነው። ዲሊት ማድረግ ከፈለጋችሁ ይህን ክሊክ ስታደርጉት ዲሊት እያደርግላችኋል ማለት ነው። እችኛዋን ይኸው አርካይቭ አድርጓታል፣ ዲሊት አድርጓታል ማለት ነው። በዚህ መልኩ ፓጂኔት እያደረጋችሁ ወደ ቀጣዩ ፔጆች ትሄዳላችሁ፣ ሊስቲንጎቹ ማለት ነው። በላይ በኩል ደግሞ ፊልተር ማለት ከፈለጋችሁ በስታተሱ ለምሳሌ አክቲቭ የሆኑትን ብቻ ማየት ከፈለጋችሁ አክቲቭ ክሊክ ታደርጋላችሁ። ፔንዲንግ ላይ ያሉትን፣ ዲሊት የተደረጉትን፣ ሀይል የሆኑትን፣ ኦኩፓይድ የሆኑትን ክሊክ ስታደርጉ ያመጣላችኋል ማለት ነው። እዚህም በስማቸው ሰርች ማድረግ ትችላላችሁ። እዚህ ያስገብታችሁ ይኸው ሳስገባ ከስር ሰርች እያደረገልኝ ነው ማለት ነው። አሁን በዚህ ስም እንዳለ ምንም አይነት ቤት የለም ማለት ነው። እዚህ ጋር እንዲህ ባደረግ አሁን ሊኖር ይችላል። በዚህ መልኩ ክሬት የተደረጉ ቤቶችን ሰርች ማድረግ ትችላላችሁ። እዚህ ጋር ደግሞ አዳዲሶቹና የቆዩ ሊስቲንጎቻችሁን ቼክ የምታደርጉበት ነው በአልፋቤቲካል ኦርደር ጭምር። ይሄ በዚህ መልኩ ነው። ሌላኛው ደግሞ ፖስት ያደረጋችሁት እስከዛሬ ፖስት የተደረጉ የፕሮፐርቲዎች ሁኔታ፣ እንቅስቃሴያቸውን፣ ስንት ገንዘብ ሰሩ፣ ስንት ሰው ተከራየ ምናምን የሚለውን አናሊቲክስ ላይ ክሊክ ስታደርጉት እዛው ላይ ታዩበታላችሁ ማለት ነው። ይኸው እስከዛሬ ይሄ ሰው 68 ቶታል ፖስት አድርጓል ማለት ነው። ከዛ ውስጥ ፔንዲንግ ላይ ያለው ይሄ ነው። አክቲቭ የሆኑት ደግሞ አሁን ሰው እያየው ያለው አክቲቭ የሆኑት እነዚህ ናቸው። ይሄ ደግሞ የተሰራው ገንዘብ ነው። ይሄ ሰውዬ እስካሁን $6415 ወይም ብር ሰርተዋል ማለት ነው። እዚህ ጋር ደግሞ ፊልተር፣ አሁንም ፊልተር ማድረግ ከፈለጋችሁ ሊስቲንጎቹን ፊልተር ታደርጋላችሁ ከዚህ ውስጥ ማለት ነው። ይሄ ደግሞ በየሳምንቱ፣ በየቀኑ፣ በየወሩ፣ በየአመቱ ምን ያክል ገንዘብ እንደሰራችሁ ስታቲስቲክስ የምታዩበት ነው። ይሄ ደግሞ ሾርት ወይ ነው። ክሊክ ስታደርጉት ወደ ቀደሙ ቦታ ይወስዳል። ይሄ አዲስ ክሊክ ለማድረግ ስትፈልጉ ይሄ ደግሞ የገንዘብ ሁኔታችሁን የምታዩበት ነው። ይህን ክሊክ አድርጋችሁ ገንዘባችሁን ሁኔታ ለመከታተልም በዚህ መሄድ እንችላለን። ካልሆነም ደግሞ እዚህ ጋር ሄዳችሁ ወደዛ ቦታ መሄድ እንችላለን ማለት ነው። እዚህ ጋር ነክቼው እዚህ ልምጣ። የት ነው? ስለ ገንዘብ ሁኔታ አይደለም። ይሄው ፋይናንስ ኤንድ ኤርኒንግስ የሚላለ እሱን ክሊክ ስናደርግ ሙሉ የገንዘብ ሁኔታ የምናይበት ቦታ ነው። ይሄ እዚህ ጋር ሁለት አይነት አለ። አንደኛው የፕሮፐርቲያችሁን
ምን ያክል እይታዎችን አገኘ፣ ምን ያክል ደግሞ ተሸጠ የሚሉትን ሁለት አይነት የተለያየ ነው። ፕሮፐርቲ እናንተ ፖስት ስታደርጉ የሚያዩ ሰዎች አሉ። ያ ሲታይ ደግሞ የምትሰሩት ገንዘብ አለ። እሱ አንድ። ሁለተኛ ደግሞ ፖስት ያደረጋችሁት ቤት የሚከራዩ አሉ ወይም ደግሞ የሚገዙ አሉ። ያ ገንዘብ የተከራየበት ወይም የተሸጠበት ገንዘብ የምትከታተሉበትና በእይታ በቪው ያገኛችሁበትን ገንዘብ የምታዩበት ቦታ ነው ማለት ነው። እሺ አሁን የምናየው ቤቱ የተከራየበት ወይም የተሸጠበትን የገንዘብ ሁኔታ ነው የምናየው ማለት ነው። ኤርኒንግስ ኦቨርቪው ክሊክ እናደርጋለን። እዛ መተን ኦቨርቪው ላይ በቀን የተሰራው እንደዚህ ነው፣ በሳምንት የተገኘው እንደዚህ ነው፣ በወር እንደዚህ ነው የሚሉ ቶታል ስታቲስቲክሶች ይኖራሉ። እዛ ይሄኛው ቴብል ምንድን ነው? ሰዎች እናንተ ፖስት ያደረጋችሁትን ቤት ኢሚዲየትሊ ሲከራዩት እና ኦንላይን ክፍያው ከተደረገ ቀጥታ በዚህ ይሄ ቤት የቤት ቁጥር ነው፣ ይሄ አይዲው ማለት ነው። ትራንዛክሽን አይዲ ደግሞ ይሄ ነው፣ ገንዘብ የተከፈለበት። ከዛ የክፍያ ሁኔታ ይኸው ፔመንት ብሎ ታይትል ያስቀምጥላችኋል። ዘን የሊስቲንጉ ስም ይሄንን ይመስላል። ፖስት ያደረጋችሁት ገንዘብ ደግሞ እንደዚህ ነው። ትራንዛክሽን አይዲ እንደዚህ ነው። የተከፈለበት መንገድ በቻፓ ነው። ገንዘቡ ሁኔታ ደግሞ ተከፍሏል ኮምፕሊት ነው የሚለው። ስታትስ መቼ ነው የተከፈለው? በዚህ ቀን ተከፍሏል ይላል ማለት ነው። እዚህ ጋር የተከፈለው ደግሞ ዲቴል ማየት ስትፈልጉ ክሊክ ስታደርጉት ይሄን ዲቴል የሚለው እዚህ ጋር ዲቴል እንዳለ ታያላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ሪሲትን ዳውንሎድ ማድረግ ከፈለጋችሁ ሪሲት ኢሚዲየትሊ ዳውንሎድ ታደርጋላችሁ ማለት ነው። ይሄ አሁን በዚህ መልኩ ኦቨርቪው ላይ አለ። ሌላኛው ደግሞ የሴቲንግ እና የአክሽን ነው። ምንድነው ይሄ የሚጠቅመው? ይህንን ገንዘብ የገባውን ገንዘብ እንዴት ማውጣት እንደምትችሉ ነው። እንዴት ማውጣት እንደምትችሉ ለማሳየት ነው። እሱ አሁን እዛ ጋር ለምሳሌ እዚህ ጋር ስትመጡ በኤርኒንግስ እና ፔመንት ጋር ስትመጡ ያንን እዚህ ጋር ያያችሁትን ገንዘብ እዚህ ጋር ማለት እዚህ ጋር ያያችሁትን ገንዘብ እንዴት ማውጣት እንደምትችሉ እዚህ ጋር ነው የምታዩት ማለት ነው። እዚህ ጋር መታችሁ ይህንን አሁን ይሄ ያለው አሁን ላይ አቬለብል የሆነ አካውንታችሁ ላይ ያለው ገንዘብ ቁጥር ነው። ይህንን ገንዘብ ማውጣት ስትፈልጉ እዚች ጋር ሪኩዌስት ናው የሚል አለ። እሱን ክሊክ ስታደርጉ ይሄን እንደዚህ አይነት ፎርም ይመጣላችኋል ማለት ነው። እዚህ ጋር የገንዘቡን ቁጥር ታስገባላችሁ። ከዛ በኋላ አካውንት አይነት በባንክ ነው ትራንስፈር እንዲደረግላችሁ የምትፈልጉት ወይስ በሞባይል ነው የሚለው አለ። እሱን ሴሌክት ካደረጋችሁ በኋላ ይህንን ሪኩዌስት ፔመንት ፔይአውት የሚለውን ክሊክ ማድረግ ብቻ ነው የሚጠበቅባችሁ። እዚህ ጋር ማክሲማም አማውንት እና ሚኒማም ማውጣት የምትችሉት በቀን ምን ያክል ነው የሚለውን ሊሚት ይደረጋል። አሁን ከዚህ ቪዲዮ በኋላ ይሄ ተስተካክሎ ነው የምታዩት እናንተ ጋር ማለት ነው። አሁን ለሳምፕል ስለሆነ ሰው በዚህ መልኩ መጠየቅ ትችላላችሁ። ይሄንን ስልክ ቁጥርም እዚህ ይገባል። ይሄንን ስልክ ቁጥር እንዴት ነው የምናስገባው? አሁን ይሄ በስልክ ቁጥር ብዬ ሴሌክት ስላደረኩኝ እናንተን ስልክ ቁጥር ሴሌክት ያደርጋል። ይሄ ኢሚዲየትሊ ወደኛ ይደርሳል። በዚህ ስልክ ቁጥር ነው ያስገባችሁትን ይሄንን ገንዘብ ትራንስፈር የሚደረግላችሁ ማለት ነው። በባንክም ከሆነ ሴሌክት ስታደርጉት በባንክ ነንበራችሁ እንደዚህ ይመጣል ማለት ነው፣ ይላክላችኋል። ይሄንን ባንክና የስልክ ቁጥራችሁ እንዴት ነው የምታስገቡት የሚለውን እናያለን። አሁን እዚች ጋር ሴቲንግስ ኤንድ አክሽን ላይ ክሊክ ስታደርጉ እዛች ጠጋ ስታደርጓት በዚህ መልኩ ፔይአውት ሴቲንግ የሚል አለ። እሱ ላይ ኤዲት የምትለውን ክሊክ ስታደርጉ በዚህ መልኩ የባንክ ነው የሞባይል ነው ማስገባት የፈለጋችሁት የሚል ምርጫ አለ። የባንክ ነው እሺ ላስገባ፣ ሲቢኢ ብላችሁ ማስገባት ትችላላችሁ። አቢሲኒያ፣ ህብረት ምናምን አካውንት ሆልደርስ ስም ታስገባላችሁ። አካውንት ነንበራችሁን አስገብታችሁ ፋይናሊ ሴቭ የሚለውን ብቻ ክሊክ ማድረግ ነው የሚጠበቅባችሁ። ኢሚዲየትሊ ሴቭ ያደርገዋል ማለት ነው። የሞባይልም ከሆነ ቴሌ ነው ሳፋሪ ነው የሚለውን እዚህ ጋር ትጽፋላችሁ። ቁጥራችሁን እዚህ ታስገባላችሁ። ዘንድ ሴቭ ማድረግ ብቻ ነው የሚጠበቅባችሁ። ከዛ በኋላ ድጋሚ እዚህም ላይ ከፈለጋችሁ ገንዘቡን ማውጣት ትችላላችሁ እንደ ቀደሙ ማለት ነው። እዚህ ጋር ሴሌክት አድርጋችሁ ገንዘብ ቁጥሩን አስገብታችሁ ሪኩዌስት ማድረግ ትችላላችሁ። ዋንስ እናንተ ይህንን ሪኩዌስት ስትጠይቁ ገንዘቡ ይከፈል የሚላችሁ ስትጠይቁ ወዴት ነው የላካችሁት የት ነው የሚቀመጠው ለሚለው እዚህ ጋር ነው የሚቀመጥላችሁ። እዚህ ጋር ይቀመጥላችኋል ማለት ነው። ከነ ስታተሱ ምን ያክሉ ተከፍሏችኋል፣ ምን ያክሉ ደግሞ አፕሩቭ ተደርጓል፣ ፔንዲንግ ላይ ያለው ደግሞ ምን ያክል ነው የሚለውን ዲቴይል ታያላችሁ ማለት ነው። አሁን እንዳለ ሪኩዌስት የተጠየቀ ነው። በቅድሙ መንገድ ሪኩዌስት የተደረጉ ናቸው። ይኸው ሪኩዌስት አይዲ ይሄ ሪፈረንስ ነምበር ነው። ሪፈረንስ ነምበሮች ናቸው የተከፈለበት ማለት ነው። ሊስቲንግ አለ፣ ስሙ አለ፣ በዚህ መልኩ አማውንት አለ፣ ሞባይል ነው በባንክ ነው የሚለውን ቅድም እናንተ የመረጣችሁት አለ። በዛ መንገድ ተከፍሏችኋል የሚል አለ። ገንዘቡ ልክ ወደ እናንተ አካውንት ሲገባ ማለት ነው። እዚህ ጋርም ዲቴይል ማየት ትችላላችሁ። እንደቅድም ይኸው ሪፈረንስ ነምበር እዚህ ጋር አለች። ይሄ ወደ ባንክ ሲላክ ወይም ወደ ስልክ ቁጥራችሁ ትራንስፈር ሲደረግ ያቺ ሪፈረንስ ነምበር ነች እዚህ ጋር የምትቀመጠው ማለት ነው። በዚህ መልኩ ገንዘባችሁን መላክ መቀበል ትችላላችሁ ማለት ነው። ሌላ ምንድን ነው እዚህ ጋር አናሊቲክስ ማለት ነው። ይሄ ብዙም አስፈላጊ አይደለም። በቃ እዚህ ጋር የምታዩት ይህንን ይመስላል። ሌላኛው ደግሞ በቪው የምታገኙበት መንገድ አብረን እናያለን ማለት ነው። እሺ የቪው በእይታ ያገኛችሁትን ገንዘብ የምታዩበት መንገድ ነው። አሁን ይሄ በኮምፒውተር ስለሆነ በጣም ሰፋ አድርጎ ነው እያሳየ ያለው። እዚች ጋር ኤርኒንግ የሚል አለ። ኤርኒንግስ ኤንድ ፋይናንስ ቅድም የገባንበት ቦታ ነው። እዚች ጋር ቪው ፔመንት የሚል አለ። እሱን ክሊክ ስታደርጉ እንዳለ በቪው የሰራችሁት ገንዘብ ቁጥር ይመጣላችኋል ማለት ነው። እንደ ቅድሙ ቴብል ይኖረዋል። ያ በቃ ቅድም እዚህ ጋር ያየነው ፕሮሰስ በሙሉ እነዚህ ፕሮሰሶች
በሙሉ እዛ ውስጥ አለላችሁ ማለት ነው። አሁን ይሄ የቪው ቁጥር አሁን ለምሳሌ ዩቲዩብ የሚከፍለው ይሄን ያክል ቪው ሲደርስ ነው ሊሚት አለው አይደለ? እንደዛውም ይሄ የራሱን የቻለ ሊሚት አለው። ሊሚቱ አሁን በጣም ረጅም ቁጥር ነው። ይሄ ለሳምፕል እየገባ ነው፣ ልጆች ዝም ብለው ያስገቡት ነው። ይሄ ይስተካከላል ከዚህ ቪዲዮ በኋላ። ልክ ይሄ ለምሳሌ አሁን 800 ቪው ሊሆን ይችላል ወይ 500 ቪው ሊሆን ይችላል፣ 250 ቪው ሊሆን ይችላል። ያን 250 ቪው ልክ አካውንታችሁ ሲደርስ ቀጥታ ይሄ ይከፈትላችኋል ማለት ነው። ይሄ አሁን ስላልደረሰ ነው። ፔመንት ኤሊጂቢሊቲ ስታተስ ይኸው ይሄን ያክል ቁጥር ቪው ሞር ቪው ይቀራችኋል ነው የሚለው ማለት ነው ኤሊጂብል ለመሆን። ስለዚህ አሁን ይሄ የቪው ሊሚት እስኪደርስ ድረስ በእይታ ገንዘብ መስራት አትችሉም ማለት ነው። ሶ ይሄ የኢንፎርሜሽን ነው። ይሄን እናንተ ማንበብ ትችላላችሁ። ዋንስ ይሄ ከደረሰ በኋላ ቅድም እንዳልኳችሁ እዚህ ጋር ያየነው ፕሮሰስ ገንዘባችሁን ትጠይቃላችሁ። ስንት እንደተሰራ፣ ስንት እንደተከፈለ፣ አካውንት ነምበራችሁን እንዴት እንደምታስገቡ ምናምን ቅድም ያየነው ፕሮሰስ እንዳለ አለ ማለት ነው። ሌላኛው ደግሞ ኬዋይሲ ቅድም እዚህ ጋር አይተናል። ኬዋይሲ ቅድም አይተናል። እዚህ ጋር ሪቪው ነው። አሁን ለምሳሌ ሰው ከተመቸው የእናንተ ፖስት ያደርጋችሁት ቤት አሪፍ ከሆነ ሪቪው ይሰጣችኋል። ሪቪው ሲሰጥ እዚህ ጋር ነው የሚገባላችሁ ማለት ነው። ምን ብሎ ነው ያስገባው፣ ስንት ሬት ነው የሰጠው፣ ምናምን መቼ ነው የሰጠው፣ ማን የሰጠው የሚለውን አለ ማለት ነው። እዚህ ጋር ቪው ዲቴል ክሊክ ሳደርግ እዚህ ጋር እንዳለ የተሰጡት ይቀመጣሉ፣ ማን እንደተሰጠን ጭምር ማለት ነው። ስሙ አለ፣ ኢሜይሉ አለ፣ ዲቴል ማየት ትችላላችሁ። እዚህ ጋር የሚቀመጠው ለፕሮፐርቲያችሁ ብቻ ሳይሆን ለእናንተም ለፕሮቫይደሮቻችሁ ወይም ፕሮቫይደሮችን ጭምር ነው ሪቪው የሚሰጠው ማለት ነው። አሁን ፕሮቫይደር ነው፣ ይሄኛው ደግሞ ለሊስቲንግ ነው ማለት ነው። በዚህ መልኩ ቼክ ታደርጋላችሁ ማለት ነው። ቀጥሎ ደግሞ አካውንታችሁን እንዴት አፕዴት ማድረግ እንደምትችሉ ነው። ፎቶ አሁን እዚች ጋር ፎቶ አለ አይደል? እንደዛው ፎቶአችሁን ማስገባት ከፈለጋችሁ ይሄን ክሊክ አድርጋችሁ ፎቶ መቀየር ትችላላችሁ ማለት ነው። ክሊክ አድርጋችሁ እዚህ ጋር ፎቶአችሁን መቀየር ትችላላችሁ፣ ስማችሁን መቀየር ትችላላችሁ። ባዮግራፊ ማስገባት ከፈለጋችሁ ስልክ ቁጥራችሁን መቀየር ትችላላችሁ። እንደዛው አካውንታችሁን አፕዴት ማድረግ ትችላላችሁ። እዚህ ጋር ፓስወርድ መቀየር ከፈለጋችሁ ፓስወርድ መቀየር ያለ በቃ እናንተ ይሄንን ይመስላል ማለት ነው። ያልገባችሁ ነገር ካለ በኮሜንት ጠይቁ፣ በቴሌግራምም ማውራት እንችላለን። ቴንክ ዩ